ፍቱኝ አባቴ። እግዚአብሔር አይዞህ ቅረብ 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 እኮ ነው የምለው። እግዚአብሔር ይባርክ። ለመሆኑ ሰባቱን አጽዋማት ታውቃቸዋለህ? አዎ አባቴ፣ ኧረ ጠንቅቄ ያውቃለሁ። ምናልባት ለእግዚአብሔር ተገቢውን አስራት አትከፍል ይሆናል። አይ አባቴ፣ ይሄ ነገር የዘር ነው፣ እኛስ እንሰጣለን። ይሄ ልጅህ ምን ነው እንዲህ አቆሰሰው? እሱ በእናቱ ወጥቶ ነው አባታችን። ቅድም ስትመጡ እሱ ባህያ ላይ አንተ በእግርህ ነበርክ። ለምን እንዲህ ታቀብጠዋለህ? አይ አባታችን፣ ጥንትም አባቴ እኔን ይዞ ገበያ ሲሄድ እንዲሁ ነበር የሚያደርግ። ከየት አመጣሁ ብለው ነው። በመድኃኒዓለም አይደረግም፣ አይደረግም። ልጅ የአባቱን ትእዛዝ መፈጸም የእግዚአብሔር ቃል ነው። አክብር አብከ ወእምከ እንዳለው። ይሄ ጉብል ነው፣ ወጣት ይሩጥ፣ ያጠናክረዋል። እሺ አባቴ፣ እንግዲህ እርሶ ካሉ መቼም ከቃሉ አንወጣ። እሺ እሺ አባታችን። እሺ አንዲያ ነው ሰላም ዋሉልኝ አባቴ። መንገዱ ይቅናችሁ። አሜን አሜን አባታችን አሜን።